ስምንት አይነት መስተፋቅሮች አሉ እነሱ ምን ናቸው የሚሉትን በዝርዝር እንመልከት። አንደኛው የማይወደንን የማያፈቅረንን ግን እኛ የምናፈቅረውን ሰው እንዲያፈቅረን የሚደረግ ነው። በዚህ መስተፋቅር ያገቡ ብዙ ባለትዳሮች አሉ። የሚጠሉትን የማይወዱትን ሰው በድንገት ወደው አፍቅረው አግብተው ይኖራሉ። ዛሬም ድረስ በትዳር ውስጥ እየኖሩ ግን ምን ሆኜ ነው እሷን ያገባሁት ምኗን ወድጄ ነው ያገባሁት እያሉ መልስ በሌለው ጥያቄ ታጥረው የሚኖሩ ብዙ አሉ። ቤተሰብም ምን ነክቷት ነው እሱን ያገባችው ምን ነክቶት ነው እሷን ያገባው እያሉ ምን ነክቷቸው ነው የሚሉት መስተፋቅር እንደነካቸው ስላላወቁ ነው። እሳት የላሰችውን እሳት የጎረሰችውን የጎኑ ጋት የትዳር ስመታት የሆነችውን አግብቶ አንገቱን ደፍቶ ለሷ ተገዝቶ የሚኖረው በመስተፋቅር ሲጋቡ ነው። እየደበደባት እየሰደባት እየናቃት እንደ ሰው እንኳን የማየትን አግብታ ከሱም ፍቅርና ክብራታ የምትኖረው በመስተፋቅር ስትጋባ ነው። ሁለተኛው ለወሲባዊ ስሜት የሚመተት መስተፋቅር ነው። ይህም ተጋቢዎች በተፈጥሮ ሩካቤ ስጋ መጣጣም በማይችሉበትና በተለይም ሴቷ ወይም ወንዱ ሩካቤን የሚጠሉ ከሆነ በመስተፋቅር መተት ሩካቤውን እንዲወዱት የሚመተት ነው። ይህ አይነት መስተፋቅር ደግሞ አደገኛ ነው። ምክንያቱም የሩካቤ ስጋ ችግር ያለበትን ሰው በመስተፋቅር መተት ለጊዜው ማስደሰት ቢቻልም ሩካቤ የሚፈጸመው በአጋንንቱ ጉልበትና ብርታት ስለሆነ አጋንንት ያጠናውታል። እንዲሁም የሚታየው ሩካቤ ስጋ በማይታየው ክፉ መንፈስ ኃይል መፈጸም ነገ አጋንንቱ በተኙበት በህልም እየመጣ ይገናኛቸዋል። ሌላው አደገኛ ነገር ለምሳሌ ስንፈተ ወሲብ ያለባቸው ሰዎች ቪያግራን ተጠቅመው በቪያግራ ኃይል ሩካቤ ስጋ መፈጸም ሰውነታቸው ከለመደ መቼም ቢሆን ያለ ቪያግራ ኃይል ሩካቤ ስጋ መፈጸም